የጌታ ሰላምና ጸጋ ይብዛላችሁ። በዓለም ዙሪያ ያላችሁ የእግዚአብሔር ቤተሰቦች እኔ ወንድማችሁ ፕሮፌት ታምራት አማሬ ነኝ። ዛሬ በፊታችሁ እንድገኝ የእግዚአብሔር ምሕረትና ጸጋ እኔ ጋር ብዙ ሆኗል። ነገ አርብ ከ11 ሰዓት ጀምሮ እስከ 1 ተኩል የሚቆይ መንፈሳዊ የአምልኮ የቃል ጊዜ ይኖረናል። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የወንድሞች ከሳሽ ተጥሏልና ተብሎ እንደተጻፈ በሕይወት ዘመናችሁ ሁሉ ጊዜ ሲከሳችሁ የነበረ ዓመት ሲመጣ ወር ሲመጣ ቀናት ሲመጡ በመጨነቅ በመረበሽ በመታወክ በር በመዘጋት ስራ ባለመኖር ጤና ባለመኖር ምክንያት ላይ ጠላት ብዙ ዋጋ ያስከፈላችሁ ያላችሁ ሰዎች እግዚአብሔር የእናንተን ቤት ጠላት ነገ አርብ ምሽት ከዘራችሁ ከትዳራችሁ ከጤናችሁ ከቢዝነሳችሁ እንደሚጥል ተናግሮኛል። በእናንተ ላይ ከፍ ያለ የጠላት እጅ በኢየሱስ ክርስቶስም ይቀጣል። ነገ ለቤተሰብ ወዳጆቻችሁ የሚሆን መልካም የአምልኮ የቃል የነፃ መውጣት ጊዜ በሰፈራና ኃይለ ጋርመንት አካባቢ ለሚገኙ ለእግዚአብሔር ቤተሰቦች ስላዘጋጀን ከኛ ጋር በመንፈስ ቅዱስ አማካኝነት ይህንን አገልግሎት ለመካፈል ቤተሰብ ወዳጆቻችሁን ጋብዛችሁ የእግዚአብሔርን ታላቅነት እንድትመለከቱ ስል ጥሪ ለማቅረብ መጥቻለሁ። ስፍራውን የማታውቁ ሰዎች ዋዜማ ሆቴል ወደ ሃና ጉልት በሚያስገባው መንገድ ከአስፋልት አንድ እርምጃ እንደገባችሁ ጊዜ ለኩሉ ምግብ ቤት አጠገብ ወደ ቀኝ ገብታችሁ አዳራሹን ታገኛላችሁ። የእግዚአብሔር ክንድ በቦታው ያስገርመናል። እግዚአብሔር ይባርካችሁ። ይህንን ስክሪን ካያችሁ አማኞች ከሆናችሁ የእግዚአብሔርን ወንጌል የምትወዱ ከሆናችሁ ቤቱን አታሳልፉ። ፎሎ፣ ላይክ፣ ሼር፣ ዱት፣ ኮፒ ሊንክ በማድረግ የእግዚአብሔር ጸጋ ብዙዎች ተካፋይ እንዲሆኑ አድርጓቸው። እግዚአብሔር ይባርካችሁ። ሌሊቱ በጌታ የተጠበቀ ይሁን። ሻሎም።